For real. በቃ አርጊ መልሽን ነው የምታረጊው። ሂጂ ስልሽ ትሄጃለሽ፣ ቆሚ ስልሽ ትቆሚያለሽ ማለት ነው። በቃ አሁን እስኪ ቁልፍ አስነሽ። ሂጂ በቃሽ። እዛ ጋር አንድ ሰው ገባብሽ። እስቲ ቆሚ። ያውናዛ ቁጭ ብለሽ ደምቀሽ ትታያለሽ። ደግሞ እንዴት ታምሪያለሽ አንቺ ማምን አለብሽ። የኔ ልብ አንጠልጥለሽ ይዘሽ ትዞሪያለሽ። ሃይ እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ? ሜላቴ እንዴት ነሽ? ሰላም ምን ነው እንዴ? አረ ሜላት ክፉ ነሽ። እኔ እህታችሁ እንደ ማንኛውም ኢትዮጵያዊ ቡና መቁላት አገሩን ቀውጧል፣ ቀልጧል። ማብራት ራሱ ጠፍቷል። ገና ነው የመጣው። እንግዲህ በጣም እናንተ ፖሊስ እኮ መቶብኝ ያውቃል። ጣና ጭሼ ቡና ቆልቼ ምናምን። የዛሬው ግን ማብራት ልምን ያለው ከዛ ደግሞ ምናምን እስከታች ሙሉ ቢልዲንጉ እየጮኸ በእኔ ምክንያት ቤቱ ደግሞ እንዳለ ቡና። ወይኔ በጌታ ስም ጋይስ ከመጡ አይቀር ኢትዮጵያውያን እንግዳ ተቀባይ መሆናችንን ላሳውቃቸው ብዬ ሸከን ያለሽ ቡናዬን አፍልቼ ጣኔን እያጨስኩ ልጠብቃቸው። እንዴ እንዲማ እሪያስ ብላ ሙሉ ቢልዲንግ ያስጮኸች ቡና ቀምሶ መሄድ አለባቸው። ቅምስ እንደመጀመሪያው ፕሮዳክቲቭ የምትሆኑበት ነገር መጀመሪያው ሊኖራችሁ ይገባል። የዛሬው ጣም የብዙ ሰው እንቅልፍ ነው። ወይኔ ስማ የስንት ሰው እርግማ